ይኸውላችሁ አሰለፍ ምግቡን ይዘሽ ትመጪና ቁጭ ታደርጊያለሽ። ከዛ ብሬታያትና ምን ነው ባለቤቴ ሲታይ እንኳን የማይጣፍጡት እንዴት ትሰሪያለሽ? የረዱ ባልትና እያለልሽ ብለህ ከኪስ አውጥተህ ቁጭ ታደርግላታለህ ማለት ነው። ገብቷችኋል አይደለ? አዎ እኔ ገብቶኛል። እኔም በቃ እሺ፣ አሁን ጀምሪ። ምን ነው ባለቤቴ የማይጣፍጥ ምግብ እንደሰራሽ ያስታውቃል። የኔ ምግብ ነው የማይጣፍጠው? ባለቤት ሰዓት ሞት ተደብቀህ እኔ ጋር ነበር እንደ የመጣ የምትበላው? ለማስታወቂያ ነው እኮ። ቢሆንም መሰደብማ የለብኝም። ኧረ አሰለፍ እያበላሽሽ ነው። ምን አለበት አርፈሽ ብትሰሪ? እኔ ምግብ ተበላሽቶብኝ ያውቅ? ኧረ እኔ ማስታወቂያውን ያልኩት እንዴ። ታዲያ ለምን ይሰድበኛል? ምግብሽ ይጣፍጣል፣ ተጨማሪ ግን የረዱን ባልትና ተጠቀሚ ነው የሚባለው። እንዴ ሰድቦ ለሰዳቢ አሳልፎ ሊሰጠኝ ነው እንዴ? እሺ በቃ ብሬ ምን ትላታለህ መሰለህ? አቤት አሰለፍ ምግብሽ ሲጥም የበለጠ እንዲጥም የረዱ ባልትና አለልሽ ትላታለህ። እሺ በቃ አሁን ድገሙት በይ አሰለፍ እንዳልስ። እሺ ጀምሪ አሰለፍ። እንኪ በተጨማሪ በዚህ አብሲ የረዱ ባልትና ነው። አንተ ሰውዬ ችግር ምንድን ነው?